ሌተናል ጄኔራል ታደሰ ወረደ አቶ አማኑኤል አሰፋን ምክትላቸው አድርገው ሾመዋል። የትግራይ ክልል አዲሱ ጊዜያዊ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የደብረጽዮን ገብረ ሚካኤልን ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርገው ሾመዋል። ይህ እርምጃ የጌታቸው ረዳ ቡድን በክልሉ ተቃዋሚ እየሆነ ባለበት ወቅት የተወሰደ ነው። ፕሬዝዳንት ሆነው ከተሾሙ 11 ቀናቸው በኋላ አቶ ታደሰ ወረደ የካቢኔ አባላቸውን ይፋ አድርገዋል። በዚህ ሹመት የደብረጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞችም በጊዜያዊ አስተዳደሩ ውስጥ ተካተዋል። ይህ ሹመት በትግራይ ክልል የደብረጽዮን ቡድን ተጽዕኖ እየጨመረ መምጣቱን የሚያሳይ ሲሆን ቀደም ሲል በስልጣን ላይ የነበረው የጌታቸው ረዳ አስተዳደር በቅርቡ ከስልጣን መወገዱ ይታወሳል። አዲሱ ፕሬዝዳንት የክልሉን ሰላምና ደህንነት ማስጠበቅ እንዲሁም በክልሉ እየተባባሰ የመጣውን የህገወጥ የወርቅ ማዕድን ቁፋሮ ችግር መቆጣጠር ቀዳሚ ትኩረታቸው ማድረጋቸውን ገልጿል። በተለይ የህገ ወጥ ማዕድን ቁፋሮ ኃይለኛ አካላትን ሊጋብዝ እንደሚችል ስጋታቸውን ገልጸዋል። መንገድ ለሚዘጉ የሰርግ አጃቢ አሽከርካሪዎች ማስጠንቀቂያ ተሰጠ። በአዲስ አበባ ከተማ በዓላትና ሰርግን ምክንያት በማድረግ የትራፊክ መጨናነቅን የሚፈጽሙ መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳሰበ። ህብረተሰቡ የጸጥታ አካላት የሚያስተላልፉትን የቅድመ ጥንቃቄ መልእክቶችን በአግባቡ እየተገበሩ መሆኑን ተከትሎ በከተማዋ የወንጀል ድርጊቶች እየቀነሱ መምጣታቸውን ገልጸው የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንዳሉት በከተማዋ የትንሳኤ በዓል በሰላማዊ ሁኔታ ተከብሯል። ቀላል የሚባሉ የስርቆትና የማጭበርበር ድርጊቶች ውጪ በዓሉን ተከትሎ ውስብስብና ከባድ የወንጀል ድርጊቶች አለመፈጸማቸውን አመልክተዋል። ለዚህም ደግሞ ህብረተሰቡ ከጸጥታ አካላት የሚተላለፉ የጥንቃቄ መልእክቶችን በአግባቡ በመተግበሩ መሆኑን በመጥቀስ መጪው የሰርግ ወራትን ተከትሎ በከተማዋ የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡ አሳስበዋል። ከተማዋን በማይመጥን መልኩ መንገድ በሚዘጉና የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡ አሳስበዋል። ከተማዋን በማይመጥን መልኩ መንገድ በሚዘጉና የትራፊክ ፍሰት በሚያስተጓጉሉ አሽከርካሪዎች ላይ ተገቢውን የእርምት እርምጃ እንደሚወስድም መናገራቸው ተዘግቧል። ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም ተባለ። በአንዳንድ ማህበራዊ ሚዲያዎች እፎይ የተባለ በማህበራዊ ሚዲያ አንቂን ለብፁዕ አቡነ አብርሃም የገባ ደብዳቤ አመራር እንዳይሰጥበትና ቋሚ ሲኖዶስ ውሳኔ እንዳይሰጥበት ተደርጓል። ይህ የሆነው ደግሞ በብፁዕ አቡነ አብርሃም ቀጥተኛ ትዕዛዝ እንደሆነ ተደርጎ በስፋት የሚሰራጨው ዜና መኖሩን ብዙዎችን እያነጋገረ መሆኑ ይታወቃል። ይሁንና ወደ ቋሚ ሲኖዶስ ሆነ ወደ ብፁዕ አቡነ አብርሃም እፎይ የተባለ ማህበራዊ ሚዲያ አንቂ በተመለከተ በአካል ቀርቦ ምንም አይነት ማመልከቻ ያስገባ አካል አለመኖሩንና በማህበራዊ ሚዲያ በዚህ ዙሪያ ብፁዕ አቡነ አብርሃምን መሰረት በማድረግ የሚተላለፈው ዘገባ ፍጹም ሐሰተኛና መሰረተ ቢስ መሆኑን እየጠቆመን እውነትነትን የሌለው መረጃን በማሰራጨት የብፁዓን አባቶችን ስም ለማጥፋትና መልካም ስማቸውን ለማጠልሸት የሚደረገው ሙከራ ሁሉ ተቀባይነት የሌለውና ሐሰት ስለሆነ ምዕመናንን ሐሰተኛ መረጃ በማሰራጨት ሊያደናግሩ ከሚፈልጉ አካላት ራሳችሁን እንድትቆጥቡ ለማሳሰብ እንወዳለን ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት አሳውቀዋል። ለሃያኛ ጊዜ የተደረገው የግድያ ሙከራ ከሸፈ። በቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ ግድያ ከሽፏል። የመፈንቅለ መንግስት ሙከራ በርካታ ወታደራዊ አባላት ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስተር መሐመዱ ሳና አስታውቋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪና ፋሶ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረው ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴያቸውን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምረው ገልጿል። በቡርኪና ፋሶ ፕሬዝዳንት ላይ የተሰራው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ ተናግሯል። ከዚህ ጋር በተያያዘ የውጭ ዜጎችን ጨምሮ 9 ሰዎች በቁጥጥር ስር ውለዋል። ከዚህ ጀርባም የፈረንሳይ እጅ እንዳለበትም ተዘግቧል። ሩሲያ ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ ናት ሲሉ
ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬኑ መሪ ዜሌንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን አመለከቱ። ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ፑቲን ለቀጥተኛ ንግግር በራቸው ክፍት መሆኑን ሲናገሩ ይህ ለመጀመሪያ ጊዜ ነው። ፕሬዝዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ ትላንት ሲናገሩ ሩሲያ ሁልጊዜ ማንኛውንም ሰላም ለማምጣት የሚደረጉ ጥረቶችን በበጎ ነው የምትመለከተው፣ የኪዮቭ መንግስት ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ አደርጋለሁ ብለዋል። የፑቲን አስተያየት ሲቪል ኢላማዎች ላይ ጥቃት አለመፈጸምን በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ላይ ለመሳተፍ ፍላጎት መኖሩን እንደሚያመለክትም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ዜሌንስኪ ለፑቲን አስተያየት በቀጥታ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎችን ደህንነት ለሚያረጋግጡ ማንኛውንም ንግግር ዝግጁ መሆኑን ገልጸዋል። ሩሲያ እንደ አውሮፓውያን አቆጣጠር በ2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱ ወገኖች መካከል ቀጥተኛ ድርድር ተካሂዶ አያውቅም ነበር።